ሰላም ሰላም እንዴት ናችሁ? ኢትዮ ሀሁ ቤተሰቦች። ኢትዮ ሀሁ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርታችን በኦንላይን እናስተምራለን። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ማንኛውም ትምህርቶች እናስተምራለን። መማር የምትፈልጉ ልጆች ቪዲዮ ላይ ባስቀመጥነው ስልክ ወይም ዲስክሪፕሽን ላይ ባስቀመጥነው ስልክ ወይም ሊንኮቻችን ይደውሉልን፣ ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እሺ ዛሬ ደግሞ ይዘላችሁ የመጣ ነው የእንግሊዘኛ ሲቪሲ ወርድስ የምንላቸው ወይም ኮንሶናንት፣ ቫውል፣ ኮንሶናንት የሚባሉትን የመጀመሪያ በሶስት ሌተሮች የመጀመሪያው ሌተር ኮንሶናንት፣ ከዛ ቫውል፣ ከዛ ኮንሶናንት የሚሉትን እንደ መግቢያ ያክል ይዘላችሁ መጥቻለሁ። እንግሊዘኛ እንግዲህ ለማንበብ መጀመሪያው ላይ ያላችሁ ይህን እያያችሁ ትሄዱ በቀላሉ ማንበብ እና መጻፍ ትችላላችሁ። ቪዲዮውን ጀምራችሁ አታቋርጡ፣ እስከ መጨረሻው ለማየት ሞክሩ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሻር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እና እንግሊዘኛ በአጭር ጊዜ ማንበብ መጻፍ እንድትችሉ እላችኋለሁ። ወደ ትምህርታችን ስንቀጥል እንግዲህ የመጀመሪያው ላይ እንደምታዩት ሲቪሲ ማለት ኮንሶናንት ማለት እንግዲህ ተነባቢ ማለት ነው። ቫውል ማለት ደግሞ አናባቢ ማለት ነው። ከዚህ ጋር እንደምታዩት ሲ ምንድነች? ኮንሶናንት ነች። ኤ ደግሞ ቫውል ነች። ቲ ደግሞ ኮንሶናንት ነች። እንዴት ሆነ? ኮንሶናንት ቫውል ኮንሶናንት ማለት ነው። ሲቪሲ የምንለው በዚህ አይነት መንገድ ነው። ይህ ምን ይላል እንግዲህ ወደ ምንባቡ ስንሄድ ሲኤ ካ፣ ከዛ ቲ ማለት ት፣ አንድ ላይ ካት ካት። ያው በአማርኛው ጽፌ የላቸዋለሁ። ምን ማለት ነው? ድመት። እሺ አር ኤ ማለት ምን ማለት ነው? ራ፣ ከዛ ቲ ማለትስ ት፣ ራ ት፣ ራት ራት። ያው ራ ት፣ ራት ምን ማለት ነው? አይጥ። እሺ ጂ ኤ ፒ ይላል። ጂኤፒ ጂኤ ማለት እንግዲህ ጋ ናት። ፒ ማለት ደግሞ ፕ፣ ጋፕ ጋፕ። ያው ጋፕ ምን ማለት ነው? ክፍተት እንደማለት ነው። ክፍተት። እሺ ከዚህ ጋር ደግሞ ኤም ኤ ፒ ይላል። ኤም ኤ ማለት ማ ማለት ነው። ፒ ማለት ደግሞ ፕ፣ አንድ ላይ ማፕ ማፕ። ያው ማፕ ምን ማለት ነው? ካርታ እንደማለት ነው። እሺ ኤም ይላል። ኤም ኤ ማለት ምን ማለት ነው ብያችኋለሁ? ማ። ኤን ማለት ደግሞ ን፣ አንድ ላይ ማን ማን። ያው ማን ምን ማለት ነው? ሰው ሰው እንደማለት ነው። እሺ ከዚህ በመቀጠል ደግሞ ኤስ ኤ ዲ ኤስ ኤ ዲ ኤስ ማለት ስ ነች። ኤ ማለት ደግሞ አ፣ ዲ ማለት ድ፣ ስ አ ድ። ግን ኤ ቫውል ስለሆነች ወደዚህ ወደ ኤስ ጋር ነው የምትነበበው። ሳ እንላቸዋለን ሁለቶችን። ሳ። ዲ ማለት ደግሞ ድ፣ ሳድ። ያው ሳድ ሳድ ምን ማለት ነው? መከፋት እንደማለት ነው። እሺ ኤን ይላል። ከዛ ኦ ቲ፣ ኤን ኦ ቲ። ኤን ማለት ን ነው። ኦ ማለት ኦ ነው። ቲ ማለት ደግሞ ት ነች። ን ኦ ት። ኤን እና ኦ ን ኦ ማለት ኖ። ከዛ ቲ ት፣ ኖት ኖት ብለን እናነባለን ማለት ነው። ኖት ኖት ምን ማለት ነው? አይደለም እንደማለት ነው። ኖት። እሺ ብአት ብአት ባት። ቢ ከኤ ጋር ስትሆን ባ፣ ብአ ማለት ባ እንደማለት ነው። ቲ ት ነች። ት አንድ ላይ ባት 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 ምን ማለት ነው? የሌሊት ወፍ እንደማለት ነው። የሌሊት ወፍ። እሺ ከዛ ደግሞ እቺ ኤች ማለት እንግዲህ ስናነባት ህ ብለን ነው የምናነባት። ህ ከዛ ኦ ከዛ ት፣ ህ ኦ ት፣ አንድ ላይ ሆ። ኤች ኦ ማለት ሆ፣ ከዛ ቲ ማለት ት፣ ሆት ሆት ብለን እናነባለን። ያው ሆት ምን ማለት ነው? ሞቃት እንደማለት ነው። ሞቃት። እሺ ከዚህ ደግሞ ክ ኦ ው
ሲኦ ደብሊው ፒኦ ው ምን ይላል? ካው ካው ምን ማለት ነው? ላም እንደማለት ነው። እሺ ከዚህ ደግሞ ጅ ነች። ጀ ቪ ከዛ ኦ ከዛ ብ ቪኦብ ጆብ ጆብ ምን ማለት ነው? ጆብ ስራ እንደማለት ነው። ስራ። እሺ ደግሞ በመቀጠል ቢኦክስ ብኦክስ አንድ ላይ ስታነብት ቢ ከኦ ጋር ቦ ኤክስ ክስ ቦክስ ብላችሁ ታነብታላችሁ። ቦክስ ምን ማለት ነው? ሳጥን እንደማለት ነው። እሺ ቢ አይ ቲ ቢአይ ማለት ቢ ናት። ቲ ማለት ደግሞ ት አንድ ላይ ቢት ቢት ምን ማለት ነው? ጥቂት እንደማለት ነው። ጥቂት ወይም ትንሽ እንደማለት ነው። እሺ ል ኤል ኤ ደብሊው ነው። ል ከዛ አ ው ኤል ኤ ማለት ላ ማለት ነው። ልአ ማለት ላ እንደማለት ነው። ላ ከዛ ደብሊው ው ላው ላው ምን ማለት ነው? ህግ እንደማለት ነው። እሺ ፍ ትላለች ከዛ አ ከዛ ት ፍአት አንድ ላይ ፋት 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 ምን ማለት ነው? ወፍራም እንደማለት ነው። እሺ ከዚህ ጋር ደግሞ ፍ አ ኤፍ ኤ ማለት እንግዲህ ማን ነው ብያችኋለሁ። ፋ አር ማለት ር ነች። ፍ አ ር ፋር ፋር ያው ፋር ምን ማለት ነው? ሩቅ እንደማለት ነው። ሩቅ። እሺ እንደዚህ እያደረጋችሁ የእንግሊዘኛ ሲቢሲ የምንላቸው ወይም ገና ለጀማሪዎች መጀመሪያ ላይ ላላችሁ ልጆች ከዛ ከትንሾቹ ሳታበዙ ባለ 3 ሌተር ባለ 4 ሌተር እንደዚህ ስትለማመዱ እያላችሁ በቀላሉ ብዙ ሌተር ያለውን ወርድ ማንበብ ትችላላችሁ። ለዛሬ የነበረን ቪዲዮ ይህን ይመስላል። እንዲሁም ደግሞ በኦንላይን መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ደውሉልን፣ ሀሎ በሉን፣ መማር ትችላላችሁ። መልካም ጊዜ፣ ሰናይ ቆይታ